ነገሮች እንድታስረዳኝ አልፈልግም አልኩክ እንዴ ማታም ቀንም ጠዋትም ነገሮችን ለማስረዳት ለምን ትሞክራለህ? በቃ በጣም ነፃነቴን እየነፈከኝ ያለው በቃ እስካሁን ያለው ነገር አይበቃም? ነገሮችን ለኔ ለማስረዳት አትሞክር ብዬሃለሁ አይደል እንዴ? ስለዚህ እኔ ይቅርታውን መቀበል ካልፈለኩኝ መብቴ ነው አይደል እንዴ? በቃ የሰው ልጅ እኮ ዝም ሲባል ይገባዋል አይደል? ስለዚህ ነገሩ ሊገባ ይገባ ነበር ማለት ነው። ከተጠቀቁሽ ከዚህ በኋላ ግን እንችልም ላለመጨቀቅ ላለመደወል ሞክራለሁ። እኔ ግን እንደዚህ አይነት ስሜት ይሰማሻል ብዬ አልነበረም እያሰብኩኝ የነበረው። ጀስት እንድትረጂው ብቻ ነበር የፈለኩት የነበረው ማለት ነው። ለዚህ ልክ አስደብርሽ አስቀይምሽ ከሆነ ይቅርታ። ስለጠራሽኝ አመሰግናለሁ። በዚህ አጋጣሚ ባለፈው በተፈጠሩት ነገሮች በሙሉ ሶሪ ማለት ፈልጋለሁ። በዚህ አጋጣሚ ማለት ነውና እንደዚህ ያስደብርሻል እንደዚህ ያስከፋሻል ብዬ አላሰብኩም ነበር መደወሌና ቴክስት ማድረጌ ማለት ነውና ይቅርታ በጣም አመሰግናለሁ። የኔ አባት ሰማኝ የኔ ፍቅር ናስቲ የኔ ቆንጆ ውይ አልቻልኩም። የኔ ያዋ ናስቲ ኦኬ ነው። እሺ ና እኔ ምስኪን እኔን ክፈት ይበለኝ የኔ አባት ጌታ 3 ደቂቃ ራሱ መቆየት አልቻልኩም። ኦኬ ነው። እሺ የምንም መደሰት የምንም እንትን ማለት የለም። እንደውም ስደውልልኝ ለካ ይወደኛል እያልኩ ነበር። የኔ ፍቅር ሰላም በላቸው። ሰላም አልካቸው እንዴ? ናሽሊን ደግመህ ሰላም በለኝ። ኦኬ ነው። እሺ አልከፋኝም። እሺ ይቅርታህን ተቀበለናል። ይቅርታ ልቀበል ነው ዛሬ የመጣሁት። በቃኝ። እኔ ያው ሁሉ ቴክስቶች ይበቃኛል። እውነቴን ነው። እና በደወልኩ ቁጥር እንኳን ሊከፋኝ ደስ እያለኝ ነበር። እውነቱን እንነጋገር ከተባለ ያበጠኝ እንዳ ባላነሳልክም የምሬ ነው። እና ይቅርታህን ዛሬ ተቀብያለሁ። አጠቃኝ ይቅርታህን ተቀብያለሁ እያልኩህ ነው። አመሰግናለሁ በጣም እኔን ክፍት ይበለኝ። እሺ እንደዚህማ ባንተ ሀዘን ማንም ደሰት የለም። እኛ አለን ባይተዊ የፈጠነ ያለ ጊዜው በጣም የቸኮለ ልብ እንጂ የዘገየ ጌታ የለንም። እሺ ደግሞ ብቻችንን ከመሮጥ ከሱ ጋር መቆም ይሻላል እኮ። ብቻችንን ሮጠን የትም ሳንደርስ ከሱ ጋር የቆምን ቀን የተሳካልን ይመጣል። እኔው ተውኩህ እንጂ ማን አባቱ ቀማኝ ከኔ ለባሰባት ሰጠሁ ለለማ። ሄርሜላና አብርሽ ዛሬ ታርቀዋል። ይቅርታውን ተቀብለዋለች ሄርሜላ። መልካም ነው ይቅርታ ማለትሽ። ይቅርታ ልብ ማለት መኖሩ ጥሩ ነው። ይቅርታ ለሁሉም ነገር መንገድ ይከፍታል። ግን ቸኮሽ በጣም የኔ አባት የኔ ፍቅር ለማለት በጣም ቸኮሽ። ባይዘው አብርሽ እኮ ባለትዳርና የአንድ ልጅ አባት ነው። ገና እንደዚህ ብለሽ በጣም የልብ እንዲሰማሽ ማድረግ የለብሽም። ግን እሱን ካለበት ሁኔታ ለማውጣት ከሆነ ጥሩ። ግን ተረጋጊ ሄርሜላ፣ በጣም መረጋጋት ያስፈልግሻል። ግን ለአብርሽ ግን መልካም ነው። ምክንያቱም ከነበረበት የልብ ስብራት አወጥተሽዋል። ሩታ ቀልዳበት ነበር። ግን የነገውን ደግሞ ፈጣሪ ያውቃል። ሰው በምን ይታወቃል? ዛሬ መልካም ይሆናል፣ ነገ ደግሞ በቃ በጣም ከባድ ነው። ጨዋ አይደል አይቀመስ። የሰው ነገር ከሆነ አሁን እየከበደ መጣና አብርሽም ቢሆን የዋሃት ሁን፣ አታብዘው ደግነትን። የእውነት በጣም ጥሩ ሰውና መልካም ሰው ስለሆንክ አብዛኛ ጊዜ ጥሩ ሰውና መልካም ሰው በህይወት ብዙ የተለያየ ሰዎች ይመጡና ጎርተው ይሄዳሉ። ግን አንተ ደግሞ ከፈጣሪ ታገኘዋለህ። መልካምነት መልካም ነው። ግን መልካም በሆንክ ቁጥር አንዳንድ ሰው ይድሞኝ አድርጎ ይቆጥራልና ጠንካራ ሁን፣ ቆፍጣና ሁን፣ ጎበዝ ሁን። ከዚህ የበለጠ ደግሞ የፍቅር ህይወት እንዲኖርህ ባለሙሉ ተስፋ ነኝ። ግን ሳስበው ሩታና አብርሽ የሚለያዩ አይመስለኝም። ምክንያቱም የሚቀጥሉ ይመስለኛል። ወረቀት ፈረመላት ምናምን። ያ ወረቀት ሲምፕል እኮ ነው። ወረቀት ቢቀደድ ሌላ ወረቀት ይጻጻፋሉ። ሰው ታርቀው አብረው የሚሆኑ ነው የሚመስለኝ ማለት ነው። ከሄርሜላ ጋር ያው ቤስት ጓደኛው ትሆናለች እንጂ ተጋብተው ህይወት መስርተው ምናምን ቢቀጥሉ አይመስለኝም። ይሄ ደግሞ የኔ አመለካከት ነው። ጋይሶች እናንተ ምትላላችሁ? ግን የአብርሽ ነገርና የሩታ ነገር የሄርሜላ ነገር ግን በጣም በቃ አሁን አንድ ሰሞን በቃ በፍቅር ብድዩና በቃ
ማህበረሰቡን ራሱ ያሳብዱታል ማለት። አንድ ሰሞን ደግሞ በጠብብድና በጸብ ማህበረሰቡን ያርጉታል ማለት ነው። እና ኧረ ተው ሰንበት በሉ። አሁንም ሄርሜላ የኔ ፍቅር የኔ አባት እንዳልሽው ነገ ደግሞ በቃ በዚህ ባስደሰሽው ሰዓት በዚህ ፈገግ ባደረግሽው ላይ ነገ ደግሞ ታሳዝኘዋለሽ። ሰዎች ተቀያያሪ ናቸው። ማንም ሰው ቀጥ ያለ የተስተካከለ ህይወት አይኖርም። ለምንድን ነው አይገባኝም። ለራስህ ነው ያለህ አብርሽ ማለት ነው። ነገም ሄርሜላ አንተ ጋር መቀጠሏን አታቀመና ራስህ ላይ ስራ፣ ራስህ ላይ ገንባ ብሮ። ህይወት ይቀጥላል ማለት እንደዚህ ነው። ግን ይሁን መልካም ነው። ቤተሰብ እኔን ደግሞ ላይክ ሰብስክራይብ ያደርጋችሁ አበረታቱኝ ፕሊዝ። ሰላም አሉልኝ። መልካም ቀን ሰናይ ብሎ በያለንበት ሰላማችንን ያብዛልን። የአብርሽና የሩታ ደግሞ ቀስ ብለን እንመለስበታለን።